ድመት ምርር አላት ቤት ውስጥ በአንድ ትልቅ አይጥ የተነሳ። እንደውም አሳዳሪዎቿ አድነሽ ቢ እኛ አንቺን ዘላለም የምንቀልበው ለመቼ ልናርድሽ ነው አድነሽ ቢ ብለው ሞራል የሚነካ ንግግር ሁሉ ተናገሯት። ናቴ በቃ ድመቷ ከኮርኒስ ከጉርጓድ ከጣራ ጣራ ደከማት፣ አልቻለችም አይጡ መያዝ። ሲበስባት ግቢ ውስጥ ወዳለ ውሻ ሄደች። ጎበዝ ዛሬ ችግር ተፈጥሯል፣ ከስራዬም ከህይወቴም ልፈናቀል ነው፣ ምን ይሻላል አግዘኝ አለችው። አግዝሻለሁ ማገዝ ግን ካገዝኩሽ በኋላ በእለት ከመታገኘው ወተት ላይ ግማሹን ለኔ ይሰጪኛለሽ። ተስማማች። ቀላል ነው፣ አንቺ ምን አሯሯጠሽ? ዘመናዊ የሆነው መንገድ ተከተይ አላት ውሻ ለድመት። እገሌ የሚባል የመርዝ ቅጠል በጥሽና ከምግብ ጋር ቀላቅለሽ አይጥ ጉርጓድ ጋር አስቀምጪ አላት። ድመትም እንደተባለችው አደረገችና አይጥ ሞተ። በቤት ውስጥም ተከበረች። ይሄኔ ውሻ ግማሽ ወተቱን አልፎ ሙሉ ወተት ካልሰጠሽ ማለት ጀመረ። እንደውም በይሉኝታ አስሯት ጽዳት ከድመት ይማሩ ይባል የለ ብሎ የቤቱ አጽጂ አሽከር አረጋት። ይሄ ሲብስባት ምርር ብሏት ራሱ የነገራትን ቅጠል በጥሳ ከወተት ጋር ሰጠች። ራስ ባስተማርከው ራስ ባሳየው ነገር ትወድቃታለህ፣ ትሞታታለህ። ወንድሜ መርዝ ለአንተም እንደሚሰራ ማሰብ ካልቻልክ ሞትህን ነው የምታፋጥነው። ለዚህ ነው ከክፉ ድርጊትና ነገር ብቻ ሳይሆን ከምኞትም ከምትመኘው መጠንቀቅ አለብህም። ምኞት ክፉ ነው። ምኞት የሰነፎች መሳሪያ ነው። ጠንካራ ሰዎች ያሳካሉ እንጂ አይመኙ። እንዴት መሰለ የሚሆነው? እቤት ገና ቤተሰቦች የሚያበላ ትምህርት ተማሪ ይሉሃል፣ ሙሰኛ ትሆናል። ትምህርት ተዘግቷል ስራ ለስራ ስትል ገንዘብ ትለምዳለህ ትባላለህ። ከዛ ስንፍናን ትለማመዳለህ። እድሜ ደርሶ መኖር ስትጀምር የሰው ህይወት፣ የሰው ስኬት፣ የሰው ሳቅና ለቅሶ መመኘት ትጀምራል። ያው መመኘት ብቻ አይደለም፣ በሰው ቀብርና የቀብር ስነ ስርዓትና በተገኘው ቀባሪ ሁሉ መቅናት ትጀምራል። ለገሌ ይሄ ሁሉ ሰው ቀበረው እያልክ አንተ እናቴ መወለድህ ብቻ ይታወስና መሞትህ መኖር አይታወቅም። እንደው መቃብር ላይ እገሌ እኚህ ነበሩ የሚል ጽሑፍ ብቻ ነው የሚኖረው። ከዛስ ይሄ ብቻ አይደለም። ይሄ በተለምዶ ሰፈር ውስጥ የምታውቀው ለማን ጥለኸኝ ሄድክ፣ ለእኔ ያርገው የሚሉ ለቅሶች በድንኳን ውስጥ አይሰማም። እንኳን ተገላገል ነው የሚል ሰው ነው የሚበዛው። ምክንያቱም ስትመኝ ነው አይኖር ነው፣ ስትሰራ አይደለም። የህዝብ ቆጠራ ላይ ሁሉ 100 ሚሊዮን አካባቢ ይባላል። 100 ሚሊዮን ውስጥ መገኘት ቅንጦት ነው። አካባቢው ላይ ራሱ አትኑር። የሚመኙ ሰዎች፣ የሰውን የሚያስቡ ሰዎች ክፉ ናቸው። እኔ እኮ የሚገርመኝ ሰው ተሰጦ በለው ስጦታ ለሁሉም ሰው ተሰጥቷል። ይሄ ለሚመኙት ለመንፈስ አይነት የተሰጠው ስጦታ ጥሩ ነው። በደም ጥንቅቅ አድርገው ነው የሚዘርፉ። ለምንድን ነው ለእኛ አዘራረፋችንን ሁሉ የመግለጽ ስጦታ አልተሰጠ? እውነቴን እኮ አንዱ ሰውዬ ሌባ ገብቶ ቤቱ ለመንፈስ አይነት ሌባውን እያሯሯጠው ነው ግቢ ውስጥ። ሌባው ሰውየውን 3 ዙር ደረበው እያሯሯጠው። ከዛ ሌባ ከኋላ ሰውየው ከፊት አገለባበጡብን እኮ። ይሄንና ፖሊስ ጣቢያ ደውለህ ጎበዝ፣ ኧረ ሰዎች እየተዘረፍኩ ነው ሌባ ቤቴ ገብቷል ብለህ የት ነው ያለው ስትል ከኋላዬ ነው ያለው።
ለማሳመንም ለመታመንም እኮ ግራ ነው የሚገባው። ለምን መሰለ? ሲመኙ ጥንቅቅ አድርገው ነው የሚያውቁ ከስር እስከ ላይ ድረስ። እንደውም አንተ ከሰራው ስራ በላይ እነሱ የሚመሰክሩልህ